ሴቶች ደግሞ እየጠረሙ አዩጡ እውነቴን ሞኛ እኮ ነው። አሁን ዮሐንስ አፈወርቅ ይላል ሲላክም ይላል ፀሐይ በሰማያ እንደምታበላ የሴት ጌጧ በቤት ውስጥ ለባሏ ነው ይላል። ከንቅሶና ገበያ ሴት ሸል ብሎታና አበግፋ ፎርም የሚለብሱት አይደለም እነዚያ ማለት ነው። ለምን እንደዚያ ታደርጋላችሁ? ባሎቻችሁን ጠብቃችሁ አትዙ። እኮ መጽሐፍ የተናገረውን በእውነቱ ማለት ነው። እንግዲህ ያ ከሆነ ባሎቻችሁ ቤታችሁ አልፈኩ እሻን ማለቅ ማብላት ግንባር አለመቋጠር ፊት ቋጣና ግንባር ሸቃ ቱን የሚለው መጽሐፍ ማለት ወንድ ልጅ የሚፈልገው ልዝም ንግግር ነው። በቃ ያለቃቱ ነገር ዝም ብላችሁ ከላይ ከንዝናዛ ሲጋል ከምትኖር ካላስ ነው ወልጋል ብትኖር ይቻላል ማለት ነው። ይሄ በጣም ነው ማለት ነው። ካራስ ነብር ጋር ብለሽ ዝናባት ባይጥል የሚወድ ካራስ ነብር ጋር የሚወድ ማን ይመስላል? በቃ ብላ ካልሰማርሽም ካራስ ነብር ጋር ብትኖር ይሻላል ብለሽ ቀጥይ። ስብከት አይቋለጥም።